ሰላም እንዴት ናችሁ? አቤል ድሬ ነኝ። ዛሬ እኚህን ያማማሩ የቤተክርስቲያን የቅዱሳን ስዕሎችን ስሰራ አሳያችኋለሁ። በካንቫስ የተወጠረ ነው። Stay tuned, don't go anywhere። ከዚህ በፊት ስለ ካንቫስ ብዙ አውርተናል፣ ስሰራም አሳይቻችኋለሁ። ዛሬ ደግሞ አዲስ ኦርደር መጥቶልኛል። ስለዚህ ይሄንን ኦርደር ፊት ለፊታችሁ እየሰራው አንዳንድ ስለ ካንቫስ የምናወራው ነገር አለ። ስለዚህ stay tuned። እሺ በመጀመሪያ ፊት ለፊቴ ላይ የምታዩት የካንቫስ ስራን ለመስራት የሚያገለግሉን ቱልሶች ናቸው። ከመጀመሪያው ስንጀምር ያው እንጨት ያስፈልገናል። ይሄ እንጨት ኦልሬዲ በሳይዙ ቆርጬዋለሁ። ኦርደር የተደረኩትኝ ሳይዝ 24 በ36 ኢንች ነው። ስለዚህ ሁለት ፍሬ ስለሆነ ሁለት የተለያዩ እንጨቶችን ቆርጫለሁ። ሌላኛው ደግሞ ይሄ ያስፈልገናል። ምንድነው ይሄ? ብራድ ኔለር ይባላል። የሚሰራው በኤር ኮምፕረሰር ነው የሚሰራው። ይሄ ደግሞ ስቴፕለር ነው። ፍሬሙን ሰርተን ከጨረስን በኋላ ካንቫሱን የምንወጥረው በዚህ በስቴፕለር ነው። ማኑዋል ስቴፕለር አሉ፣ ግን ብዙ ምሰሩ ከሆነ ትንሽ ለእጃችሁ ሊያማችሁ ስለሚችል በኤር ኮምፕረሰር ብሰሩ ይቀላችኋል። ሎንግ ተርምም በቀላሉ መስራት ትችላላችሁ። ሌላኛው ደግሞ ክላምፕስ ነው። ካንቫሱን ስትወጥሩት በደንብ እንዲዝላችሁ ይረዳችኋል። ሁለተኛው ደግሞ ሌላኛው እነዚህ ያው የምታውቋቸው ነው፣ ሲዘር እና ሻርፒስ። ስንጨርስ መጨረሻ ላይ የሚቀሩት ኤክሰሲቭ ሳይዶችን የምንቆርጥበት ነው። ለማንኛውም እኚህ ናቸው ቱልሶቹ። Stay tuned, don't go anywhere. Just to be on the safe side ድጋሚ ሜጀር አደርገዋለሁ። አንዳንድ ጊዜ የተለያየ አይነት ሳይዝ ስለምቆርጥ ሊመሳሰል ይችላል። ሁለት ጊዜ ከመታችሁት ይበቃል። ከጎንና ከጎን በግራና በቀኝ ማለት ነው። ከዛ turn it around። በዚህኛው ጋር ደግሞ እንደዚሁ ሁለት ጊዜ። እንዴት ስራችሁ እንደሚያፈጥን አያችሁ አይደለ? በኤር ኮምፕረሰሩ በጣም ፈጣን ነው፣ ስራም ያቀላጥፍላችኋል። አሁን እንደዚህ ዞር እናደርጋለን። አንዳንድ ጊዜ እንጨቱ ምናልባት ከበድ ካለ አንድ 3 ብትመቱትም ምን ችግር የለውም። ኦኬ እንትኑ አልቋል። ይሄ ብራድ ኔለር የሚውጠው ሚስማር እቺን ናት። this is half an inch ነው። ኦኬ አንደኛውን ፍሬም እንደዚህ አልቋል። አሁን የመጨረሻው ነው የቀረኝ። ኦኬ ሁለቱንም ፍሬም ሰርቼ ጨርሻለሁ። አሁን ካንቫሱን ፕሪንት ያደረኩትን እዚህ ጋር ነጥፎና ከዛ እንጨቱን ከላይ አድርጌ መወጠር ጀምራለሁ። ከዛ በፊት ግን ይሄንን ብራድ ኔለር I have to change ወደ ስቴፕለሩ መቀየር አለብኝ። ይሄንን ስትቀይሩ ግን ሜክ ሹር ኮምፕረሰሩ መጥፋት አለበት። ካልሆነ will create like a noise። አየሩ በጣም ሲወጣ ታዩታላችሁ። so we're going to change it like this። እዚህ ጋር እናስገባዋለን። ቦታችንን በጣም ደግሞ ማጽዳት አለብን። ካንቫሱ ስለሚገለበጥ ቆሻሻ ምናምን ሊይዝ ይችላል። ስለዚህ ቦታችንን በደንብ እናጸዳለን። ኦኬ so ስዕሎቹ ሁለት ናቸው። አንደኛው ይሄውና የቅዱስ ገብርኤል ስዕል ነው። ይሄን ይመስላል። እንደምታዩት ካንቫሱን ፕሪንት ሳደርግ የሚታጠፍበት እጥፋቱ ቦታ ትችለታለሁ። 1.5 ኢንች ነው፣ አንድ ከግማሽ። ይሄን ይመስላል። አሁን ምስሉን በጀርባው እንገለብጠዋለን እንደዚህ በፊት ለፊቱ። ከዛ ፍሬሙን ከላይ እናደርጋለን ማለት ነው። ከላይ ካደረግን በኋላ ሴንተር ላይ መሃል ላይ እንዲሆን እንደዚህ እናጥፎና እናየዋለን ምልክቱ፣ ቅድም ያሳያችሁ እጥፋቱ ማለት ነው። ኤክሰሱ እንደዚህ ደግሞ ከበዛ የትርፉ ነጩ ብዙም ሳይሆን የምንቆርጡት በትንሹ ነው የምንቆርጡት። ምክንያቱም ነጩም ያስፈልገናል ትንሽ ለመወጠር ለመያዣ ስለሚያስፈልግ ግማሽ ድረስ ነው የምንቆርጠው። በነገራችን ላይ የካንቫስ ስራ
በጣም የሚያበላና ጥሩ ቢዝነስ ነው። የመጀመሪያ ፕሪንቲንግ ቢዝነስ ሲጀምር መጀመሪያ ያየሁትን የካንቫስ ስራን ነበረ። የሆነ ቦታ ካንቫስ ሲሸጡ አይቼ እና በ15 ደቂቃ ሰርተው ሲሰጡኝ የቤተሰብ ፒክቸር በጣም ነው የተደመምኩት እና ለምን ይህን ስራ አልጀምርም በማለት ከዛን ቀን ጀምሮ ስለ ቢዝነሱ ማጥናት ጀመር። ፕሪንተሩም የትኛው ፕሪንተር እንደሚያስፈልገኝም ማርኬቱን አየሁኝ፣ አጠናው እና አሁን የምታዩት የካነን ፕሪንተሩ ገዛሁትኝ ይላችኋል። ኦኬ አሁን እንደዚህ ሴንተር ካረጋችሁት በኋላ በየአቅጣጫው ነው የምንመታው እያዞርን ሜክ ሹር መሀል ላይ መሆኑን ከመምታታችሁ በፊት እርግጠኛ ሆኑ። ሶ አሁን ከፈለጋችሁ ስትራክቸሩን መጠቀም ትችላላችሁ። እዛ እንዲህ ያደረግን አራቱን አቅጣጫ አንድ ጊዜ ከመታ ነው በኋላ አሁንም በዚህኛው እንመታለን። ይሄን የምናደርግበት ሴንተር እንዲሆን ነው። አሁን ከፈለጋችሁ you can use በእጃችሁ መውጠር ትችላላችሁ። ከፈለጋችሁ ግን you can keep going using this። እኔ አንዳንድ ጊዜ እጄ ይቀናኛል ከቱልሱ። sometimes ደግሞ I notice ክላምፑ if you overstretch it የመጣመም ነገር ያመጣል። እንጨቱን ልታጣሙ ስለምትችሉ find somewhere not too much stress ግን ቀስ ያለ አነስ ያለ ፎርስ ተጠቅማችሁ ስትሬች አድርጉት። ይህን ሳይድ ጨርሻለሁ። now I'm gonna go this side። ኦኬ ሶ በአራቱ አቅጣጫ መጥቼዋለሁ። አሁን ኤክሰሲቭ የሆነውን ፓርት ትርፉን በሚላጭ ወይም ደግሞ በመቀስ ቆርጣቸዋለሁ። ምናልባት ቀረብ ብዬ ላሳያችሁ እንድታዩት አቆራረጤ። ኦኬ ስቆርጠው እንዲህ ነው። ረጅሙ ሳይዝን መጀመሪያ በዚህ ልክ በዚህ በእንጨቱ ልክ እንደዚህ ቆርጠዋለሁ። ከዛ ከቆረጥኩት በኋላ በመቀስ ከግማሽ ጀምሬ እንደዚህ አደርገዋለሁ። ይሄንንም እንደዚህ ወደ ላይ አድርጌ ቆርጠዋለሁ። ይሄንኛውን ከጀርባ ያለውን እንደዚህ እናጥፈዋለን። በዚህ ሳይድ እናስገባዋለን አጥፈን። ከዛ ይሄንን እጥፍ እናደርገዋለን አመተን። አያችሁት እንዴት እንደሆነ? በልኩ ሆነ ማለት ነው። ከዛ ስቴፕለሩን እንመታበታለን። የተረፈውን በመቀስ ይሄንንም ፓርት እንደዚሁ እንቆርጠዋለን። ሰላም፣ ይሄን ቪዲዮ ከወዳችሁት make sure to subscribe and like and comment on the video። በጣም አመሰግናለሁ። ወደ ቪዲዮ እንመለስ። Okay, almost finish። አንድ ሳይድ ብቻ ነው የቀረኝ። Okay, ይሄን ይመስላል። እንግዲህ ይሄ 24 በ36 ኢንች ነው። ሶ አሁን ሁለተኛውን እንደዚህ ያሳያችኋለሁ። stay here። እሺ ሁለተኛውን ቪዲዮ በአጋጣሚ ቲክታክ ላይቭ ላይ ገብቼ ዴሞንስትሬት አድርጌ ጨርሼዋለሁ። እንግዲህ ለእናንተ ከቲክታክ የመጣችሁ ሰዎች ምናልባት አይታችሁ ሊሆን ይችላል። ላይቭ ላይ ያው ቲክታክ ላይም አንዳንድ ሻፕ ስላለኝ እዛ ላይ አንዳንድ ጊዜ ላይቭ ላይ ወጣለሁ። ዩቲዩብ ላይ ያላችሁ ሰዎች if you want you can follow me on my TikTok account AW Printing ይባላል። ሶ ሁለተኛው ኢሜጅ በዚህ መልኩ ጨርሼዋለሁ። ይሄን ይመስላል። ይሄም የቅዱሳን የቅድስት አርሴማ ካንቫስ የተሰራ ፒክቸር ነው። እንግዲህ በጣም ነው የሚያምረው። ትላንት ነው የነገሩኝ፣ ዛሬ ሆኖ አድርሼላችኋለሁ። usually takes about 2 days ግን ያው አስቸኳይ ስለሆነ ዛሬ ሆኖ እንደዚህ ሰርቼላችኋለሁ ማለት ነው። ለማንኛውም ሁለቱንም ኢሜጅ እዚህ መሃል ላይ ላድርገውና እንድታዩት። ሶ የዛሬ ቪዲዮ ይሄን ይመስል ነበረ። እንግዲህ ስለወደዳችሁት በጣም ነው የማመሰግነው። ኮሜንት፣ ሰብስክራይብ እና ላይክ እያደረጋችሁ ዩቲዩቡን ሰፖርት ማድረግ ቻላችሁ። በጣም ነው የማመሰግነው። ቴንክ ዩ